ሃሌሉያ ኢየሱስ ይባረክ። ኢየሱስ እንግዲህ ብፌ አቅርቦልናል አይደል? የቃሉን ብፌ አቅርቦልናል። ኢየሱስ ይመስገን። ወደ ግብዣ ቤት ሄደን ብፌ ስናነሳ አንዳንዱን ልንተው እንችላለን። የኢየሱስ ብፌ ግን ሁሉም ለሚወሰደው ጌታ ኢየሱስ ይመስገን። ኢየሱስ ይባረክ። አሁንም እንግዲህ እዚህ ጋር ከምታዩአቸው ርዕሶች የመጨረሻውን ልጆቿ ይነሳሉ ምስጋናዋን ይናገራሉ የሚለውን በዚህ ርዕስ እናገራለሁ። ኢየሱስ እንዲረዳን አንድ ላይ እንለምናለን። ጌታ ኢየሱስ እናመሰግናለን። ሁሉ ካንተ ነው ኢየሱስ ሆይ፣ ቃልን ስለሰጠህ ቃልን ስላፈሰስክ ኢየሱስ እናመሰግናለን። አምላካችን የምትወደን አምላክ፣ የምትነግረን የምታስተምረን አምላክ ተባረክ። ና በዚህ ሰዓትም ኢየሱስ አንተ አስተምረን፣ የኔንም አንደበት ክፈት ኢየሱስ ሆይ፣ የሰሚዎቹንም ልብ ክፈት። ጌታ ኢየሱስ ሁሉን ተቆጣጠር በኢየሱስ ክርስቶስ ስም። ኢየሱስ ይባርካችሁ። አረፍ በሉ። የእግዚአብሔርን ቃል ያው ምሳሌ 31 ላይ አነባለሁ። ምሳሌ 31 ቁጥር 28 ላይ ልጆቿ ይነሳሉ ምስጋናዋንም ይናገራሉ። ኢየሱስ ይባረክ። እዚህ ጋር ላቁም። ልጆቿ ይነሳሉ ምስጋናዋንም ይናገራሉ። ይቺ ሴት ያው ትናንት እንደተባባል ነው ለኛ ምሳሌ ልትሆን የተቀመጠች ሴት ናት እና በጣም በቃ ሁሉን ያሟላች ሴት ናት። ኢየሱስ ይመስገን። እና እንግዲህ ልጆች ካሏትም ልጆቿ ይነሳሉ ምስጋናዋንም ይናገራሉ ይላል። ምስጋና የሚኖረው አንድ የተደረገ ነገር ሲኖር ነው አይደለም? ዝም ብሎ ከመሬት ተነስቶ ምስጋና የለም መቼም አይደለም? አንድ ነገር ሲገኝ፣ ለምሳሌ አንድ ሰው አንድ ስጦታ ሲሰጠን እግዚአብሔር ይስጥልኝ ብለን እናመሰግነዋለን። ግን ዝም ብሎ ግን እግዚአብሔር ይስጥልኝ አይባልም፣ ምንም ሳይቀበሉ ማለት ነው። እና ይቺ ሴት ልጆቿ እንዲያመሰግኗት የሆነው ለልጆቿ ያደረገችው መልካም ነገር አለ ማለት ነው። ኢየሱስ ይመስገን። ዛሬም የሷን ምሳሌነት ተከትለን ለልጆቻችን ማድረግ ያለ